የነበረው ነገር ሰሜናዊ ምናምን በሚል ጽምዶ ተፈጥሯል ብለው ይነግሩን ነበረ። ነገር ግን ዛሬ የተሰማው መረጃ እንደሚያሳየው ከሆነ ይሄ ጽምዶ የተባለው ነገር አፈር ድሜ እንደበላ ነው የሚያሳየው። እንግዲህ ምንድነው የሆነው? ባድመ አካባቢ ነው። በባድመ የህወሓት ታጣቂዎችና የሻዕቢያ ታጣቂዎች መታኮሳቸው ተሰምቷል። ተኩሱ ቀላል እንዳልነበረ ነው ከስፍራው የወጡ መረጃዎች የሚያሳዩ። ምክንያቱ ምንድነው ሲባል እንግዲህ ህወሓት እነዚህ ሰዎች የሻዕቢያ ሰዎች ወታደሮች ወደ ኢትዮጵያ ገብተው ኢትዮጵያ መሬት ላይ ያተራምሱ ነበር። ደሞዝም የቲፒኤልኤፍ ሰዎች ሲከፍሏቸው እንደነበረ ተሰምቷል። ነገር ግን በተለያየ ምክንያት ደሞዛቸው ሲዘገይና ደሞዛቸው ሳይሰጣቸው ሲቀር ንብረት ወደ መዝረፍ ይሄዳሉ። ሻዕቢያዎች ንብረት ዘረፋ ውስጥ ሲገቡ ወታደሩ ወይም ደግሞ የትግራይ ታጣቂዎች ይሄንን እያዩ አላስቻላቸውም። አሁንስ በዛ ብለው ይሄን ነገር ወደ መከላከል ይሄዳሉ። የሻዕቢያ ንብረት ዘረፋ ባለፈው የጦርነት ጊዜ ነበር። አሁን ጽምዶ ብለን አሁንም እንዴት ትዘርፉናላችሁ በሚል የትግራይ ክልል ውስጥ ያሉ የራሱ የቲፒኤልኤፍ ታጣቂዎች ተው ብለው ይጠይቋል። ነገር ግን ያንን ሊሰሙ ባለመቻላቸው ምክንያት መታኮስ ይጀምራሉ። በአሁኑ ሰዓት ጽምዶ የተባለው ነገር ባድመ ላይ በተፈጠረው የመታኮስ ሂደት በአሁኑ ሰዓት አደጋ አጥልቶበታል ብቻ ሳይሆን ኢትዮጵያን የነካ የለውም በረካ የሚለውን ማሳያ ሆኖ ሌላ ማሳያ ሆኖናል ማለት ነው። ክቡራትና ክቡራን ወዳጆች